የኢአርፒ ኔክስት ዴቨሎፐር ወይንም ኢምፕሊሜንተር ሊሰራቸው የሚችሉን የከስተማይዜሽን ኢሹዎች ናቸው ማለት ነው። ስለዚህ እነዚህን ኢሹዎች እኔ ከልምድ አንፃር ያየኋቸውን የስራ ባልደረቦቼም ሲሰሩ ብዙ ጊዜ የምናስተውላቸው ሚስቴኮች አሉና እነዛን አነሳላችሁና በስፋት ዲስከስ እናደርግባቸዋለን። መጀመሪያ ላይ ብዙ ጊዜ የምናስተውለው የከስተማይዜሽን ኢሹ ወይንም ሚስቴክ ምንድነው? ኢአርፒ ኔክስት ቢውልቲን ኮዱን ወይንም የፍራፒ ፍሬምወርኩን ቢውልቲን ኮዱን ሞዲፋይ ማድረግ ኤዲት ማድረግ ቀጥታ እሱን ፓች ማድረግ ነው። ይሄ በእውነት ስህተት ነው። ብዙ ጊዜ መሆን የሌለበት ጉዳይ ነው። ለምን የኢአርፒ ኔክስት እንዲሁም ፍራፒ ፍሬምወርኩም ፉሊ ኦፕን ሶርስ ናቸው። እነዚህን ቴክኖሎጂ የምንፈልግበት እንግዲህ ዋነኛ ምክንያቱም ኦፕን ሶርስ ስለሆነ ነው። እነዚህ የኦፕን ሶርስ ቴክኖሎጂዎች ደግሞ በየጊዜው ብዙ ጊዜ በየአመቱ በየ6 ወሩም ትልልቅ አፕዴቶችን አፕግሬዶችን ይዘው ይመጣሉ። ፍሪ አፕዴቶች ፍሪ አፕግሬዶች ማለት ነው። ስለዚህ እኛ ዳይሬክትሊ ኮድ ቤዛቸው ሞዲፋይ የምናደርግ ከሆነ ምን እንቸገራለን? ያ አፕግሬድ በሚመጣ ሰዓት ብሬክ ሊያደርግብን ይችላል፣ ኢንኮምፓቲብል ሊሆን ይችላል፣ በጣም ብዙ መርጅ ኮንፍሊክት ወይንም የፑል ኮንፍሊክት ሊያመጣብን ይችላል። ስለዚህ በተቻለ መጠን ቢውልቲን ኮዱን ባንነካው ጥሩ ነው። ኢቭን ቢውልቲን ኮዱን ሞዲፋይ ማድረግ ተገቢ ሆኖ ራሱ ካገኘ ነው ለኮሚኒቲው አሳውቀን የኮሚኒቲው ፍሬምወርክ ሌቭል ደረጃ ላይ መርጅ እንዲደረገልን መርጅ ሪኩዌስት ብንልክ የተሻለ ነው ማለት ነው። አለበለዛ ግን ለቤዚክ ኢንተርናል ዩዝ የምንሰራው ከስተማይዜሽን ላይ ከሆነ ከስተም አፕሊኬሽን ክሬት አድርገን የዛ ከስተም አፕሊኬሽን ውስጥ ሞዲፊኬሽናችንን ብንሰራ የተሻለ አማራጭ ይሆናል ማለት ነው። ሁለተኛ ላይ የምናገኘው ሚስቴክ ከዚህ ጋር ተያይዞ ደግሞ ምንድነው? መንኪ ፓችን ከልክ በላይ መጠቀም። ምናልባት መንኪ ፓች ብዙ ፍሬምወርኮች ውስጥ በተለይ በጣም ትልልቅ ፕሮጀክቶች ውስጥ ኮመን ነው። ለምሳሌ የኡቡንቱ የኦፕሬቲንግ ሲስተሙን ኮድ ቤዝ ብትወስዱት በጣም ትልቅ ነው፣ ሰፊ ነው። እንደዛ አይነት ፕሮጀክቶች ላይ የሆነች ፊቸርን እኛ በምንፈልገው መልኩ ሪፕሌስ ማድረግ ወይም ሞዲፋይ ማድረግ ከፈለግን ሌጋሲ ኮዱን ሞዲፋይ ሳናደርግ ፊቸሯን ብቻ ኦቨርራይድ የምናደርግበት ዘዴዎች አሉ ማለት ነው። ከነዛ ዘዴዎች ውስጥ ደግሞ በዋናነት የሚታወቀው ይሄ መንኪ ፓች የምንለው ነው ማለት ነው። መንኪ ፓቺንግ ብዙ የኢአርፒ ፍሬምወርኮች ላይም እንዲሁም ኢአርፒዎች ላይም ኮመን ኦልተርኔቲቭ ነው። ነገር ግን ይሄንን ሮንግ ወይ የምንጠቀመው ከሆነ አሁንም አላስፈላጊ ቢሮክራሲ ይዞብን ይመጣል ማለት ነው። ኢአርፒ ኔክስት ላይ መንኪ ፓች ሰፖርት ነው። መንኪ ፓችን ብዙ ጊዜ ኢአርፒ ኔክስት ላይ እንድንጠቀም የሚመከረው መቼ ነው? አንድን ክላስ ወይንም አንድን ሜትድ ወይንም አንድን ሞጁል ሙሉ በሙሉ 100% ቢውልቲኑን ምንም የማንፈልገው ከሆነና 100% ሪፕሌስ ማድረግ ካለብን መንኪ ፓች ልንጠቀም እንችላለን ማለት ነው። ለዛም ዲፎልት የሆኑ ፍራፒ ፍሬምወርክ በራሱ ያዘጋጃቸው ቢውልቲን የኦቨርራይዲንግ ሜቶዶች ክላሶች አሉ። ከዛ በዘለለ ግን ፎርስፉሊ እኛ ኦቨርራይድ የምናደርገው ከሆነ አሁንም ልክ መጀመሪያ ሚስቴክ ላይ እንዳየነው አላስፈላጊ የአፕግሬድ ኢሹዎች፣ የሜንቴናንስ ኢሹዎች፣ ኢንኮምፓቲቢሊቲ አንዳንድ ጊዜ ኢቨን ዲበግ ለማድረግ በጣም አስቸጋሪ የሆኑ ችግሮችንም ይዞብን ሊመጣ ይችላል ማለት። ስለዚህ መንኪ ፓች በምናደርግበት ሰዓት በጣም መጠንቀቅ አለብን ማለት ነው። ይሄንን ብዙ ጊዜ አስተውለዋለሁ። ብዙ ዴቨሎፐሮች ፊቸሮችን ኦቨርራይድ ሲያደርጉ ይሄንን ሚስዩዝ ሲያደርጉ አስተውላለሁ። ስለዚህ ይሄንንም ማስተዋል መቻል አለብን። እንደገና ደግሞ ፍራፒ ምን አይነት የተሻሉ ቢውልቲን ኦልተርኔቲቮች አሉ? ለምሳሌ ሌትስ ሴይ የኢትዮጵያን ፔሮል ብንወስደው ፍራፒ ፍሬምወርክ ይዞት የመጣው ኤችአርኤምኤስ ምን ያህል የኢትዮጵያን ፔሮል ይሰራል ብለን ብናየው የሚጎሉት ነገሮች አሉ። ለምሳሌ ኢትዮጵያ ውስጥ ኢንካም ታክስ አለ፣ ፔንሽን አለ፣ ሌሎች የታክስ ኮምፖነንቶች ሊኖሩ ይችላሉ፣ አለዋንሶች፣ በጣም ብዙ ከሳለሪ ጋር ያሉ ኮምፖነንቶች አሉ። ኢንካም ታክስ ከፈል ብዙ ጊዜ ያስተውላችሁ ከሆነ ዲዳክቲብል መኒ አለ በየታክስ ስላቡ ተመላሽ የሚደረግ። ፍራፒ ለምሳሌ እሱን ኮንሲደር አያደርገውም። ስለዚህ
እዚች ጋር ፊቸሯን ኦቨርራይድ የምናደርግበት ምክንያት ይኖረናል ማለት ነው። ያንን ኦቨርራይዲንግ በምንሰራበት ሰዓት ግን ምን ማድረግ መቻል አለብን? ምን አይነት ቀላል አማራጭ አለ? ፍራፒ ፍሬምወርኩን የማይበጠብጥ አፕግሬድ ቢመጣ ከሱ ጋር ኮንፍሊክት የማይፈጥር ለሌላ ዴቨሎፐር ደግሞ የሰራሁትን ስራ ሼር ባድርገው ምንም ችግር ሳይኖር በቀላሉ ኢንተሮፕራብል ሆኖ የሚሰራበት አማራጭ ምንድን ነው ብለን ማስተዋል መቻል አለብን ማለት ነው። አለበለዛ ግን መንኪ ፓች እናድርገው ካልን ሙሉ ክላሱን ለምሳሌ የሳላሪ ስላቡን ሊሆን ይችላል ሙሉን ኦቨርራይድ ልናደርገው እንችላለን ማለት ነው። ይሄ ደግሞ ምን ይዞብን ሊመጣል? አላስፈላጊ የሆነ ፕሮግረስ ይዞብን ሊመጣ ይችላል ማለት ነው። ስለዚህ እንደዛ እንዳይሆን ስራችን በቻልነው መጠን መጠንቀቅ መቻል አለብን ማለት ነው። ሶስተኛ ላይ የምናገኘው ደግሞ ሶስተኛው ሚስቴክ ኦልሬዲ ኤግዚስቲንግ ሞጁል ኤግዚስቲንግ ዶክ ታይፕን ወይንም ደግሞ ኤግዚስቲንግ ፋንክሽናሊቲን ኦቨርራይድ ማድረግ ወይንም ሞዲፋይ ማድረግ ወይም ደግሞ ሪክሪት ማድረግ ነው። ለምሳሌ አንዳንድ ጊዜ ከሌላ ኢአርፒዎች ወይም ከሌላ ሶፍትዌር ስንመጣ ወደ ኢአርፒ ኔክስት እኔ ብዙ ጊዜ የሚያጋጥመኝ ብዙ ሰው ከፒችትሪ ነው ወደ ኢአርፒ ኔክስት የሚመጡት በተለይ አካውንታንቶች ሊሆኑ ይችላሉ፣ ዴቨሎፐሮቹም ከሌላ ኢአርፒዎችም ለምሳሌ ኢትዮጵያ ውስጥ ኦዶ ኢአርፒ በጣም ኮመን ነው። ዋን ኦፍ ዘ ሞስት አዶፕትድ ኢአርፒ። ከዛም ከኔስሪትም ልንመጣ እንችላለን። በምንመጣ ሰዓት እያንዳንዱ ሞጁሎች ላይ ፔጆች ላይ ፋንክሽናሊቲዎች ላይ የስም ለውጥ እናገኛለን። ኦዱ ላይ የሆነ ስም የነበረው ኢአርፒ ኔክስት ላይ ሌላ ስም ሊኖረው ይችላል። ፒችትሪ ላይ የነበረው እዚህ ጋም ሲመጣ ሌላ ኔሚንግ ሊኖር ይችላል። ስለዚህ ጀስት የምናውቀውን ሞጁል በስም በማጣታችን ብቻ ሪክሪት ከማድረጋችን በፊት አማራጮችን ማየት መቻል አለብን። ኢአርፒ ኔክስት ይሄንን ስራ እንዴት ነው የሚሰራው ብለን ዶክመንቴሽኑን ቼክ ማድረግ ሊጠበቅብን ይችላል። ዶክመንቴሽን ማየት ሊኖርብን ይችላል። ሰው ልንጠይቅ እንችላለን። ትንሽ ሪሰርች ማድረግ አለብን ማለት ነው። ያንን ነገር አለበለዛ ድካም ነው የሚሆንብን ወይም ደግሞ ኦልሬዲ ኤግዚስቲንግ ሞጁልን ደክመን ልንሰራ ነው ማለት ነው። ለምሳሌ ብዙ የኢአርፒዎች ላይ ፐርቼዝ ሪኩዚሽን አለ። ኢአርፒ ኔክስት ላይ ይሄንን ዶክመንት ወይንም ይሄንን ሞጁል ወይንም ይሄን ፊቸር ሪዩዘብል እንዲሆን ለተለያየ ዓላማ እንዲሆን በሚል ማቴሪያል ሪኩዌስት ብሎ ነው ያስቀመጠው። ስለዚህ ማቴሪያል ሪኩዌስት እና ፐርቼዝ ሪኩዚሽን ተመሳሳይ ስራ ኢአርፒ ኔክስት ላይ እንዳለው ካልተረዳን ወይንም ይሄን ሪሰርች ካላደረግን ከዜሮ ልንሰራ እንችላለን ማለት ነው። አዲስ ዶክ ታይፕ ክሬት ልናደርግ እንችላለን። ስለዚህ እንደዚህ አይነት ነገሮች እንዳያጋጥሙን በቅድሚያ ትንሽ ሪሰርች ማድረግ አለብን ማለት ነው። ስለዚህ ለምሳሌ ኢአርፒ ኔክስት ላይ ማቴሪያል ሪኩዌስትን ብንወስደው ፋብሪካ ውስጥ ሮ ማቴሪያል ለመጠየቅም ሮ ማቴሪያል ላኩልኝ ለማለትም እሱን ዶክ ታይፕ ይጠቀሙታል። ግዢ ለመጠየቅም እሱን ዶክ ታይፕ ይጠቀሙታል። ስለዚህ ይሄንን ምናልባት አስፈላጊ ከሆነ ወርክ ስፔሳችን ላይ ስሙን ሪኔም ልናደርገው እንችላለን። ከዛ ውጭ ግን ያንን ባለማወቅ ከዜሮ የምንሰራ ከሆነ አሁንም አላስፈላጊ ቢሮክራሲ ራሳችን ላይ ይዘን እንመጣለን። አላስፈላጊ ኢፈርት ነው። ብዙ ጊዜ ግን ብዙ ባለሞች ይሄ እንደዚህ አይነት ስራዎች ሲሰሩ አስተውላለሁ። አራተኛ ላይ የምናገኘው ይሄንን ምናልባት የብዙዎቻችን ስህተት ነው። እኔም ኤርሊ ስቴጅ ላይ ስሳሳተው የነበረ ነው። ፍራፒ ላይ ኤዲት ዶክ ታይፕ እና ከስተማይዝ ዶክ ታይፕ የሚሉ ሁለት ፊቸሮች አሉ ወይም አክሽኖች አሉ እና እነሱን ብዙ ጊዜ ሚስ አንደርስታንድ እናደርጋቸዋለን። ለምሳሌ ይሄኛውን ስክሪንን ሼር ላድርጋቸው ነው። Let me share another screen. ቲንክ ይታያቸዋል ብዬ ተስፋ አደርጋለሁ። ይሄኛውን ስክሪኔን ብታዩት ለሴይ አዲስ አንድ ዶክ ታይፕ ጋር እንሂድና ለሴይ የአይተም ዶክ ታይፕን እንያው። እዚህ የአይተም ዶክ ታይፕ ጋር ስትመጡ ይሄንን የአይተም ዶክ ታይፕ ከስተማይዝ ማድረግ አስፈላጊ ሆኖ ብታገኙት ምንድን ነው የምታደርጉት? እዚህ ጋር ስትመጡ ኤዲት ዶክ ታይፕ የሚል ታገኛላችሁ። ከስተማይዝ ዶክ ታይፕ የሚል ፊቸርም ታገኛላችሁ።
አሁን ብዙ ጊዜ ችግር ሆኖ የምናገኘው ይሄ ነው ማለት ነው። እዚህ ጋር ጥንቃቄ ያስፈልገናል ማለት ነው። ምን አይነት ጥንቃቄ ነው የሚያስፈልገን? የሁለቱን ልዩነቶች ማወቅ መቻል አለብን። የሁለቱን ልዩነቶች ካለየን አሁንም እዚህ ጋር አላስፈላጊ ልፋት ይዞብን ይመጣል ማለት ነው። እዚህ ጋር እንደምታዩት ከስተማይዝ ይላል፣ እዚህ ጋር ኤዲት ዶክ ታይፕ ይላል። ሁለቱንም ከፍተን እናያቸው። እዚህ ጋር በኢንተርፌስ ደረጃ ካያችኋቸው ሁለቱም ተመሳሳይ ስራ ነው ያላቸው። ስለዚህ አሁን እዚህ ጋር ፊልዶች መጨመር እችላለሁ፣ ሴቲንጎቹን መቀየር እችላለሁ፣ ጀስት ኤኒቲንግ መስራት እችላለሁ። ከስተማይዝ ፎርም ብዬ ነው የገባው ማለት ነው። እንደምታዩት እዚህ ጋር ኤቭሪቲንግ አለ። ሶ እዚህ ዩአይ ላይ ስናየው ይሄን ኤዲት ዶክ ታይፕ ብለን ደግሞ ኤዲት ዶክ ታይፕን ብለን ስንገባ ሴም ቲንግ እናገኛለን ማለት ነው። ተመሳሳይ ነገር እናገኛለን። እዚህ ጋር እንደምታዩት ይሄኛውም ተመሳሳይ ስራ ያሰራል። ልዩነቱ የቱ ጋር ነው መሰላችሁ? ልዩነቱ የሚመጣው የዚህ የከስተማይዝ ዶክ ታይፕ እና የኤዲት ዶክ ታይፕ ልዩነት የሚመጣው ከስተማይዜሽኑን የምንሰራው ቢውልቲን ዶክ ታይፕ ላይ ነው ወይስ ከስተም ዶክ ታይፕ ላይ ነው የሚለውን ነው መለየት ያለብን። ለምሳሌ አይተምን ብንወስደው ይሄ ቢውልቲን ዶክ ታይፕ ነው፣ ከኤአርፒ ኔክስት ጋር አብሮ የሚመጣ ዶክ ታይፕ ነው፣ እኛ ክሬት ያደረግነው አይደለም። ስለዚህ ይሄንን ከስተማይዝ ሳደርግ የኔን ከስተማይዜሽን ቼንጅ የት ነው ሴቭ የሚያደርገው ነው ራሴን መጠየቅ ያለብኝ። ሶ ከስተማይዝ ብዬ እዚህ ጋር የምገባ ከሆነ በፊክስቸር ኤክስፖርት ይደረጋል ማለት ነው። ስለዚህ ከስተም አፕሊኬሽን ውስጥ ነው ሴቭ የሚያደርግልኝ። ስለዚህ የፍሬምወርኩን ቢውልቲን ኮድ አይበጠብጥብኝም ማለት ነው። ከስተማይዝ ብዬ ይሄኛውን መርጬ ከስተማይዜሽን የምሰራ ከሆነ ከስተማይዜሽኑን ሙሉ በሙሉ የት ነው ሴቭ የሚያደርግልኝ? የኔ ከስተም አፕሊኬሽን ውስጥ ነው ማለት ነው። የኔ ከስተም አፕሊኬሽን ሴቭ እንዲያደርግልኝ ፊክስቸር ኮንፊገር አደርጋለሁ ማለት ነው። ስለዚህ አሁን እኔ የሰራሁትንም ለሌላ ኮወርከሬ ወይንም ለሌላ ዴቨሎፐር ጊታብ ላይ ኮድ ፑሽ ባደረግለት የኔን ቼንጅ ያገኘዋል። ያ ቼንጅ ግን ምን አላደረገም? የቢውልቲኑን ኮድ ሞዲፋይ አላደረገም። ቢውልቲን ኮዱን ሞዲፋይ ሳያደርግ ሞዲፊኬሽኑን የኔ ከስተም አፕሊኬሽን ውስጥ ይሰራልኛል ማለት ነው። ኤዲት ዶክ ታይፕ ብዬ ከገባሁ ግን እዚህ ጋር ኤዲት ዶክ ታይፕ ብዬ ከገባሁ ግን ቀጥታ ምንድን ነው የሚያደርገው? ቢውልቲን ኮዱን ሞዲፋይ አድርገዋል። ይሄኛው ቢውልቲን ኮዱን ሞዲፋይ አድርገዋል። እኔ ደግሞ እሱን አልፈልግም ማለት ነው። ስለዚህ ይሄንን መቼ ነው መጠቀም ያለብኝ? ኤዲት ዶክ ታይፕ የሚለው መቼ ነው መጠቀም ያለብኝ ብዬ ካሰብኩ ይሄን ቀጥታ ከስተም ዶክ ታይፕ ማኒፑሌት የማረግ ከሆነ ለምሳሌ አንድ ሳምፕል ዶክ ታይፕ ክሬት እናድርግና እዚህ ጋር ለምሳሌ ኤግዛምፕል የሚባል አንድ ዶክ ታይፕ ክሬት ላርክ። እዚህ ጋር ዶክ ታይፕን ክሬት በማድረግ ሰዓት ከስተም አፕሊኬሽንን እዚህ ጋር ስፔሲፋይ ማድረግ አለብኝ። ለሞጁሉ የኔን ከስተም ሞጁል ካልነገርኩት አሁንም አያውቀውም። ስለዚህ ይሄ አዲስ ዶክ ታይፕ የኔ አፕሊኬሽን ውስጥ ወይም የኔ ሞጁል ውስጥ ሴት እንዲደረግ እዚህ ጋር ሞጁልን ስፔሲፋይ ማድረግ ይጠበቅብኛል ማለት ነው። ስለዚህ አሁን ሌሴ አንድ ኤግዛምፕል አንድ ፊልድ አድ ላድርግበትና ለምሳሌ ኔም ሌሴ ኤግዛምፕል ይሄንን ዶክ ታይፕ ብከፍተው አሁን ምን ብዬ ነው ይሄንን ሞዲፋይ ማድረግ ያለብኝ? ከስተማይዝ ሳይሆን ኤዲት ዶክ ታይፕ ነው ማለት ያለብኝ ማለት ነው። ኤዲት ዶክ ታይፕ ብዬ መግባት መቻል አለብኝ ማለት ነው። እንደዛ የማልለው ከሆነ ምን ያጋጥመናል መሰላችሁ? የቢውልቲን ዶክ ታይፑን ማኒፑሌት ማድረጉና የከስተም ዶክ ታይፑን ማኒፑሌት ማድረጉን ስራ እንትን ኮንፊውዥን ሊፈጥርብን ይችላል ማለት። ስለዚህ አሁን እዚህ ጋር ኤግዛምፕል የሚለው ዶክ ታይፕ አሁን ክሬት ያደረግኩት ከስተም ዶክ ታይፕ ነው። ከስተም ዶክ ታይፕ ስለሆነ እሱን ከስተማይዝ በማድረግ ሰዓት ይችኛዋን ኤዲት ዶክ ታይፕ ነው መንካት ያለብኝ ማለት ነው። ስለዚህ ይሄ የት ነው? ኦልሬዲ ከስተም አፕሊኬሽን ስለሆነ ኮዱን ወይንም ቼንጁን ሙሉ በሙሉ የኔ ከስተም አፕሊኬሽን ውስጥ ሴቭ ያደርግልኛል ማለት። ስለዚህ እዚህ ጋር እንግዲህ እንዳሳየኋችሁ በዋናነት ምንና ምንም መለየት አለብን። ቲንግ ስክሪንን መልሼ ሼር ላድርጋችሁ ፕሬዘንቴሽንን።
ስለዚህ እዚህ ጋር እንደምታዩት የኤዲት ዶክ ታይፕ እና የከስተማይዝ ዶክ ታይፕን ልዩነት በደንብ መለየት አለብን ማለት ነው። ብዙ ዴቨሎፐሮች ምናልባት አንዳንድ ጊዜ ኤአርፒ ኢምፕሊመንት እያደረጉ ችግር አጋጥሟቸው ኮንታክት ከሚያደርጉኝ ባለሙያዎች አብዛኞቹ ይሄኛው ችግር እንግዲህ ሚስቴክ ነምበር 4 የሚያጋጥማቸው ናቸው። ሶ ብዙ ከስተማይዜሽን ሰርቻለሁ። ከስተማይዝ ያደረግኩትን ግን ጊታብ ላይ ፑሽ አድርገው ቼንጄ የለም። ለአንድ ክላይንት ሙሉ ኤአርፒ ኢምፕሊመንት አድርጌ ነበረ። አሁን ሌላ ክላይንት መጣ። ለአዲሱ ክላይንት ደግሞ የበፊቱን ከስተማይዜሽንን ማይግሬት ማድረግ አልቻልኩም የሚሉኝ ብዙ ጊዜ ጥያቄዎች ይጠይቃል። እንደዚህ አይነት ነገሮች የሚመጡት የእነዚህ ሁለቱን ልዩነት ባለመረዳታችን ነው ማለት ነው። ስለዚህ ይህ አክቹዋሊ የአርፒኔክስ ዶክመንቴሽን ላይም በስፋት ታገኙታላችሁ፣ ግን ልዩነቱን መለየት በጣም ተገቢ ነው ማለት ነው። ከዚህ ጋር የተያዘ ሌላ ሚስቴክ የሚፈጽመው ብዙ ጊዜ እነዚህ ልዩነቶች አሁንም ባለማወቅ ነው። የቢውልቲን ዶክ ታይፕ፣ ስታንዳርድ ዶክ ታይፕ እና ከስተም ዶክ ታይፕ የእነዚህ ልዩነቶች ማወቅ መቻል አለብን ማለት ነው። አሁንም ለምሳሌ ሚስቴክ ነምበር 4 ላይ ኤዲት ዶክ ታይፕ፣ ከስተማይዝ ዶክ ታይፕ ብለን የጀመርናቸው ከስተማይዜሽን እነሱን ስናይ የእነዚህ ልዩነት ላይ ዲፔንደንት ናቸው ማለት ነው። ቢውልቲን የምንላቸው ዶክ ታይፖች ከፍራፒ ፍሬምወርክ ጋር ከኤአርፒ ኔክስት ጋር ወይም ደግሞ ከሌላ ቢውልቲን የፍራፒ አፕሊኬሽን ጋር አብረው የሚመጡ ዶክ ታይፖች ናቸው። ስታንዳርድ ዶክ ታይፕም ከስተም ዶክ ታይፕም እኛ ዴቨሎፕ የምናደርጋቸው ናቸው። ምናልባት የስታንዳርድ እና የከስተምን ልዩነት እነግራቸዋለሁ። ቢውልቲኑ አብሮ የሚመጣ ነው ከፍሬምወርኩ ጋር። እሱን ከስተማይዝ ስናደርግ ከስተማይዝ ብለን ነው መነሳት መቻል ያለብን። ኤዲት ሳይሆን ከስተማይዝ ማለት መቻል አለብን። ስታንዳርድ እና ከስተም ሲሆኑ ግን ብዙ ጊዜ ኤዲት ዶክ ታይፕ ብለን መስራት መቻል አለብን። የሁለቱን ልዩነት ወይ ልንገራችሁ፣ የስታንዳርድ ዶክ ታይፕ እና የከስተም ዶክ ታይፕ። የእነዚህ የሁለቱን ልዩነቶች እንዴት መረዳት እንችላለን መሰላችሁ? አንድ ስክሪን ሼር ላድርጋችሁና ሌላ ስክሪን። የሁለቱ ልዩነት የሚመጣው የቱ ጋር መሰላችሁ? ሌትስ ሴይ አዲስ ዶክ ታይፕ ክሬት እናድርግ። እዚህ ጋር እንደምታዩት ይሄን ዶክ ታይፕ ክሬት ስናደርግ እዚህ ጋር ከስተማይዝ የሚል በተን አለ ወይንም ቼክ ቦክስ አለ። ሶ ይሄ ቼክ ቦክስ ነው ብዙ ዴቨሎፐሮችን የሚሸውደው። ብዙ ጊዜ እቺን አናስተውላትም። ብዙ ጊዜ በጣም መጠንቀቅ አለብን ዶክ ታይፕ ክሬት በምናደርግበት ሰዓት። ሶ ዶክ ታይፓችንን ክሬት ስናደርግ ለምሳሌ ቅድም ክሬት ያደረግኩትን ይሄን ኤግዛምፕል የሚለውን አይታችሁ ከሆነ ከስተም አላደረግኩትም ወይንም አላልኩትም። እዚህ ይሄን ቲክ አላደረግኩትም። ስለዚህ ይሄን ከስተም የሚለውን ቲክ ካላደረግኩት ይሄ ባይ ዴፊኒሽን ስታንዳርድ ዶክ ታይፕ ይባላል ማለት ነው። ሶ እችን ቲክ ካደረግኳት ግን ከስተም ዶክ ታይፕ ይባላል። የሁለቱ ልዩነቱ ትንሽ ተርማቸው ግራ ሊያጋባችሁ ይችላል። በፕራክቲካል ላሳያችሁ ሞር ግልጽ እንዲሆንላችሁ። አሁን ስታንዳርድ ዶክ ታይፕ ከሆነ ይሄኛው ከስተም የሚለው አንቲክድ ነው። እንደዚህ አይነት ዶክ ታይፖች ፋይል ጀነሬት ያደርጋሉ። ፋይል ጀነሬት ያደርግና ይሄን ፋይል ኮድ ቤዛችን ውስጥ ያስቀምጠዋል ማለት ነው። አይ ቲንክ ሙሉ ስክሪኔን ሼር ላድርጋችሁና ቪኤስ ኮዴ ላይ ለውጡን ላሳያችሁ ሁለቱን፣ ምናልባት ሞር ግልጽ እንዲሆንላችሁ። በጣም ሴንሲቲቭ የሆነም ኢሹ ስለሆነ ብዙ ጊዜ ለምሳሌ እዚህ ጋር አንድ ፊልድ እንጨምርበት፣ ሌላ ፊልድ ለምሳሌ ሌትስ ሴይ ኢሜል ልበለው። እዚህ ጋር ስትሪንግ እነዚህን ሁለት ፊልዶች የያዘ ዶክ ታይፕ ክሬት አድርጌያለሁ። ይሄን ዶክ ታይፕ ክሬት ሳደርግ ከስተም አፕሊኬሽን የማን ነው? እዚህ ጋር እንደምታዩት ማይ አፕ የሚል ከስተም አፕሊኬሽን ውስጥ ነው ቼንጁን ሴቭ አድርግልኝ እያልኩ ያለሁት። ይሄ ስታንዳርድ ዶክ ታይፕ ነው ብያችኋለሁ። ለምንድን ነው ስታንዳርድ የሆነው? እዚህ ጋችን ከስተም የምትለውን ቲክ አላደረግኳትም። ሶ እንደዚህ አይነት ዶክ ታይፖች ፋይል ጀነሬት ያደረጉና እነዛን ፋይሎች እኛ ማኒፑሌት እንድናረጋቸው ዝግጁ ይሆናሉ ማለት ነው። ሌትስ ሴይ አሁን ቪኤስ ኮድ ጋር ብሄድ እዚህ ጋር ያው ከስተም አፕሊኬሽን ወይንም ከስተም አፕ የሚል ከስተም አፕሊኬሽን አለኝ። እዚህ ጋር ስመጣ ኤግዛምፕል የሚለውን ዶክ ታይፕ ክሬት አድርጎልኛል ማለት ነው። እዚህ ጋር እንደምታዩት ሁለቱንም አትሪቢዩቶች ኢሜይሌንም ኔም የሚለውን አትሪቢዩቶችም እዚህ ጋር የምታዩቸውን አምጥቶልኛል።
ስለዚህ ምንድን ነው ያደረገው? ፋይል ሲስተም ጀነሬት አደረገልኝ። ስለዚህ እነዚህ ፋይል ሲስተሙ እዚህ ጋር እንደምታዩት የጃቫስክሪፕት ኮምፖነንት አለው። መጻፍ ካለብኝ ቀጥታ እዚህ ጋር ኮዴን መጻፍ እችላለሁ ማለት ነው። ስኬማውን ደግሞ ወይም የዴታቤዝ ስትራክቸሩን እዚህ ጋር ክሬት ያደርግልኛል። ይሄን ራሱ አውቶ ጀነሬት ስለሚያደርግልኝ ምን ማኒፑሌት ማድረግ አይጠበቅብኝም። ይሄን መንካት አይጠበቅብኝም። ጄሰኑን አውቶ ጀነሬትድ ስለሆነ ማለት ነው። ሌላ እዚህ ጋር የፓይተን ኮምፖነንት ወይም የፓይተን ኮድ ደግሞ እዚህ ጋር መጻፍ ካለብኝ እዚህ ጋር ይሄን ፋይል ይሰጠኛል ማለት ነው። ዩኒት ቴስት የምጽፍ ከሆነም ይሄንን ይሰጠኛል። እዚህ ጋር ዩኒት ቴስት መጻፍ እችላለሁ ማለት ነው። ስለዚህ እነዚህ ፋይሎች ጀነሬት የሚሆኑት እንዲሁም ደግሞ እኔ እዚህ ጋር ሃርድ ኮድ አድርጌ ፓይተን ወይም የጃቫስክሪፕት ኮዶችን ጽፌ ማኒፑሌት እንዳደርግ የሚፈቅድልኝ የፈጠርኩት ዶክ ታይፕ ወይም ክሬት ያደረግኩት ዶክ ታይፕ ምን ሲሆን ነው? ስታንዳርድ ሲሆን ነው። ስታንዳርድ እንዲሆን ምንድነው ማድረግ ያለብኝ? ይሄንን ቲክ ማድረግ የለብኝም ማለት ነው። ከስተም የሚለውን ቲክ አላደርግም ማለት ነው። ይሄን ከስተም የሚለውን ግን ቲክ ካደረኩት ዶክ ታይፑ ከስተም ይሆንና ያ ዶክ ታይፕ ፋይል ሲስተም ጀነሬት አያደርግልኝም። ኢንስቲድ እዚህ ጋር ያለውን ቼንጅ በሙሉ ዴታቤዝ ላይ ነው ሴቭ የሚያደርገው ማለት ነው። እዚህ ጋር አንድ ምሳሌ ልስጣችሁ። አሁን ላይ ኤግዛምፕል ቱ ልበለውና ይሄንን ኤግዛምፕል ቱ ይሄም ቼንጁ ከከስተም አፕሊኬሽኑ ጋር ነው የሚገናኘው ብለን እናስብ። ይሄንን ግን ከስተማል ነው እዚህ ጋር እንደምታዩት ከስተም ብየዋል። ይሄን አሁን ከስተም ካልኩት ሙሉ ማኒፑሌት የማደርገውን ቼንጅ ዴታቤዝ ላይ ነው ስትሪንግፋይ አድርጎ የሚያስቀምጠው። ለሲምፕል ከስተማይዜሽን በጣም ቤዚክ ለሆኑ ከስተማይዜሽን ልንጠቀመው እንችላለን። በጣም ከቨርዥን 14 በፊት የነበሩት የአርፒ ኔክስት ፍራፒ ላይ ይሄኛውን አፕሮች ነበር ባይ ዲፎልት የሚጠቀመው። አሁን ግን ያሉት ሌተስት ቨርዥኖች ላይ ስታንዳርዱም ሰፖርት ስለሆነ ብዙ ጊዜ እንደ ዴቨሎፐር ሃርድ ኮድ ማድረግ ያለብን ነገር ሊኖር ስለሚችል ስታንዳርድ ዶክ ታይፑን ብንጠቀመው የተሻለ ነው። ይህን ከስተማይዝ ወይም ከስተም ዶክ ታይፕ ግን ኦልሬዲ ክሬት ሳደርገው ኤግዛምፕል ቱ ልበለው። አሁን ይሄንን ቼንጅ ዴታቤዝ ላይ ነው ሴቭ የሚያደርገው። ሌትሴይ እዚህ ጋር አንድ ፊልድ ልጨምርበትና እንየው። ሌትሴይ ታይትል ያልኩት ይሄንን ኮድ ቤዝ ጋር ሄጄ ብፈልገው አላገኘውም፣ አይመጣም። እዚህ ጋር የለም። እንደምታዩት የመጀመሪያው ብቻ ነው። ለምንድን ነው ያልመጣው? ይሄንን ባይ ዲፎልት ከስተም አድርገነዋል ማለት ነው። ስለዚህ ይሄንን ነው ማወቅ አንዱ ያለብን ማለት ነው። ስለዚህ አምስተኛ ላይ እንግዲህ እንዳልኳቸው ይሄንን ነው ማወቅ ያለብን ማለት ነው። የቢውልቲን የስታንዳርድ እና የከስተም ዶክ ታይፕን ልዩነት በደንብ መለየት መቻል አለብን። ይሄ ዘ ኢንታየር ዴቨሎፕመንታችንን ከስተማይዜሽናችንንም ኢቭን የወደፊት ማይግሬሽናችን ራሱ አፌክት ያደርጋሉ። በተለይ ሚስቴክ ነምበር 4 ላይ ያየናቸው እና ሚስቴክ ነምበር 5 ላይ አሁን ያየነው በጣም ወሳኝ ናቸው። እነዚህም በደንብ ጊዜ ሰጥታችኋቸው ልታዋቸው የሚገቡ ነገሮች ናቸው። ስድስተኛ ላይ ደግሞ የምናገኘው ምንድን ነው? ከክላይንት ሳይድ የሚሰሩ ስራዎችን እና ከሰርቨር ሳይድ የሚሰሩ ስራዎችን በተገቢ መልኩ አለመለየት ነው። በተለይ ከሴኩሪቲ አንጻር፣ ከአክሰስ ኮንትሮል ሊስት አንጻር አንዳንድ ጊዜ በጃቫስክሪፕት የሆነችን በተን ሃይድ ስላደረግን ብቻ ፕሪቪሌጅ ሪስትሪክት ያደረገል ሊመስለን ይችላል። ስለዚህ የፍራፒ ኤምቪሲ አይነት ዲዛይን ፓተርን የሚከተል ነው። ስለዚህ በዋናነት ሪስትሪክሽኖችን ስንሰራ በተለይ ሮል ቤዝድ የሆኑ ስራዎችን ስንሰራ አክሰስ ኮንትሮል ሊስቱን የፍራፒን ቢውልቲኑን በትክክል መጠቀም መቻል አለብን ማለት ነው። ብዙ ዴቨሎፐሮች ወይም ኢምፕሊመንተሮችም እዚህ ጋር ጃቫስክሪፕቶን ብቻ ተጠቅመው ብራውዘር ላይ ብቻ እንዳይታይ ሲያደርጉ ወይም እንዲታይ ሲያደርጉ አስተውላለሁ። ይሄ ሲምፕል ሊመስለን ይችላል። አንዳንድ ጊዜ ግን ዩዘር ኤክስፒሪየንሳችን አፌክት ስለሚያደርግ እዚህ ጋርም ትኩረት ብንሰጠው ተገቢ ነው ማለት ነው። ሰባተኛ ላይ የምናገኘው ደግሞ ምንድን ነው? የዶክመንት ላይፍ ሳይክሉን አለመረዳት። ምናልባት የቅድም ስለ መንኪ ፓች ስናነሳ ሚስቴክ ነምበር 2 ላይ ካየነው ጋር ተያያዥነት አለው። የዶክመንት ላይፍ ሳይክል የምንላቸው ብዙ ጊዜ የፍራፒን ከስተማይዝ ስናደርግም ሊሆን ይችላል፣ ኦቨርራይድ ስናደርግም ሊሆን ይችላል። ላይፍ ሳይክሎች አሉት፣ የሚያጋጥሙ ላይፍ ሳይክሎች አሉ። ለምሳሌ አንድ ዶክመንት ክሬት ሲደረግ መጨረሻ አፕሩቭ ተደርጎ ሰሚት እስከሚደረግበት ያለው ሳይክል ብንወስደው እነሱ ጋር ያሉ ሁኮች አሉ።
ይሄ ሌላ ፕሮግራሚንግ ላንጉጅ ላይ ፍሬምወርኮች ላይም ኮመን ነው አክቹዋሊ። ለምሳሌ ሴልስ ኢንቮይስን ብንወስደው ሴልስ ኢንቮይስ የሚለውን ዶክ ታይፕ ይሄንን ብንወስደው ሌሴይ እዚህ ጋር ይሄን ዶክመንት ከፈትኩት። መጀመሪያ ዶክመንቱን ኦፕን ያደረኩት አንድ ላይፍ ሳይክል ነው። ከዛ የተወሰኑ ኢንፎርሜሽኖችን ልምላ። ለምሳሌ አይተሞች ልሸጥ ነው። እዚህ ጋር 12 አይተሞችን ልሸጥ ነው ብዬ ላስብ። ሌላም አንድ አይተም ልጨምር፣ ሌሴይ 3 አይተም። ይሄንን ከመዘገብኩ በኋላ ሴቭን እነካለሁ። አሁን ሴቭን ስነካ ሁለት ኢቨንት አለ እዚህ ጋር ቢፎር ሴቭ እና አፍተር ሴቭ አለ ማለት ነው። ስለዚህ አሁን እኛ ብዙ ጊዜ ከስተማይዜሽን ስንሰራ ወይንም እዚህ ጋር ኦቨርራይድ ማድረግ ብንፈልግ ቫሊዴሽን መሳብ ብንፈልግ የቱ ጋ ነው ሴቭ ከመደረጉ በፊት ነው ወይስ ሴቭ ከመደረጉ በኋላ ነው ሞዲፊኬሽናችን የሚያስፈልገው? ስለዚህ ይህን ላይፍ ሳይክሉን ሞኒተር ማድረግ መቻል አለብን ማለት ነው። ስለዚህ ፍራፒ ሁክ በጣም ኢምፖርታንት ነው ብዙ ጊዜ ፍራፒ ሁክ የምንለው። ስለዚህ ይሄንን በጣም ትልቅ ጊዜ ሰጥተነው በደንብ አንደርስታንድ ማድረግ ያለብን ጉዳይ ነው ማለት። ስለዚህ ፍራፒ ሁክ ላይ ላይፍ ሳይክሎች አሉ፣ ፍራፒ ዶክ ኢቨንት የምንላቸው። እነዚህን የዶክ ኢቨንት ልዩነቶቻቸውን በደንብ ለይተን የትኛውን መቼ ነው የምንጠቀመው? ለምሳሌ እዚህ ጋር ቢፎር ኢንሰርት፣ ቫሊዴት፣ ኦን አፕዴት፣ ኦን ሰሚት፣ ኦን ካንስል፣ ኦን ትራሽ፣ ሌሎችም አሉ። ቢፎር ሴቭ፣ አፍተር ሴቭ፣ ቢፎር ቫሊዴት፣ አፍተር ቫሊዴት የመሳሰሉ እነዚህ ላይፍ ሳይክል ሁኮች አሉና እነዚህ ልዩነቶቻቸውን በደንብ ለይተን እንዳስፈላጊነቱ መጠቀም መቻል አለብን ማለት ነው። ለምሳሌ ይሄንን ሴልስ ኢንቮይስ እዚጋ ሴቭ አደረግኩ። ሴቭ ካደረግኩት በኋላ ልክ ይሄንን ክሬት ሳደርግ ኖቲፊኬሽን መላክ አለበት። ለምሳሌ ሌሴይ ለከስተመሩ ኖቲፊኬሽን በኢሜይል መላክ ካስፈለገ ወይ በኤስኤምኤስ መላክ ካስፈለገ ሌሴይ በቴሌግራም መላክ ካስፈለገ የቱ ጋ ነው ዶክመንቱ ሰሚት ከተደረገ በኋላ ነው ሰሚት ከመደረጉ በፊት? ሌሎች ነገሮችም ካሉ እነዛን ነገሮች በደንብ ኮንሲደር ማድረግ መቻል አለብን ማለት ነው። የቱ ጋ ነው ኢንተግሬት የሚደረጉት? ታክስ የቱ ጋ ነው ቫሊዴት የምናደርገው? ለምሳሌ ይሄ አይተም ሜቢ ሲምፕል አይተም ናቸው እንዳጋጣሚ። ለምሳሌ እዚህ ጋር እየሸጥኩ ያለሁት አልኮል ቢሆን ወይ ሲጋራ ቢሆን ኤክሳይዝ ታክስ ምናምን አፕላይ ይሆናል። እነሱን የቱ ጋ ነው ኮንፊገር ማድረግ ያለብኝ? የትኛው ሁክ ላይ ነው? ቢፎር ሰሚት ወይስ አፍተር ሰሚት? ዱሪንግ ቫሊዴሽን ኦር ዋት? እነዚህ መለየት መቻል አለብን። ሌላ ሰነሪዮ ደግሞ እንወስድ። አሁን በቅርብ ጊዜ አይታችሁ ከሆነ የገቢዎች ሚኒስቴር እና የፋይናንስ ሚኒስቴር የኢሪሲት እና ኢንቮይሲንግ ሲስተም ኢንትሮዲውስ አድርገዋል። ከዛ ውስጥ እንግዲህ አንዱ ስራ ከኢአርፒዎች ጋር ኢንተግሬት ማድረግ ነው። አሁን እዚህ ጋር እየሸጥን ነው። ስንሸጥ እንግዲህ ይሄ ኢንቮይስ ገቢዎች ጋር ሄዶ ሬጂስተር መደረግ መቻል አለበት ማለት ነው በኤፒአይ። ስለዚህ ይሄንን ራሱ የቱ ጋር ኢንተግሬት እናድርገው የሚለው የሚወስነውን ላይፍ ሳይክል ሁኩን ልዩነቱን ከተረዳም ማለት ነው። ልክ እዚህ ኢአርፒው ላይ ሴቭ ሳረግ ነው እነሱ ጋር ደርሶ መምጣት ያለበት ወይስ ሰሚት ካደረኩት በኋላ ነው? ላይፍ ሳይክሉን መለየት መቻል። ኢረር ቢኖረውስ? የእነሱ ሰርቨር አልሰራ ቢልስ? እዚህ ጋ ያለው ሴቭ ይሆናል ወይስ ሴቭ ሳይሆን ይቀራል? ክሬት ይደረጋል፣ ክሬት ሳይሆን ይቀራል? እነዚህን ለመለየት የፍራፒን የፍሬምወርኩን ላይፍ ሳይክል ሁክ የእያንዳንዱን ዶክመንት ላይፍ ሳይክል ሁክ በደንብ መለየት መቻል አለብን ማለት ነው። እነዚህ ልዩነቶች በጣም ጠቃሚ ናቸው። በጣም ተራ ነገር ይመስሉናል፣ ግን ትልቅ ለውጥ ይዘው ይመጣሉ። አለበለዛ ከስክራች ሃርድ ኮድ ልናደርግ ነው ማለት ነው። ይሄ ሲምፕል ኢንተግሬሽን እያለ ወይም ሲምፕል ማኒፑሌሽን እያለ ከስክራች ሃርድ ኮድ ልናደርግ እንችላለን፣ እንደዚህ ጥቃቅን ነገሮችን የማናስተውላቸው ከሆነ። 9ኛ ላይ ደግሞ ያስተዋልኩት ሚስቴክ ብዙ ዴቨሎፐሮች የምናደርገው አላስፈላጊ የኤስኪኤል ስቴትመንቶች መጻፍ። ራው ስቴት አንደኛ ከሴኩሪቲ አንጻር ዝም ብለን ራው ኤስኪኤል የምንጽፍ ከሆነ አንዳንድ ጊዜ ችግር ይዞብን ሊመጣ ይችላል። ምናልባት ይሄ ከኤስኪኤል ኢንጀክሽን የሚሆን ሌላ ነገሮችን ይዞ ሊመጣ ይችላል። እዚህ ጋር መጠንቀቅ መቻል አለብን። ፍራፒ እንግዲህ የራሱ ኦአርኤም አለው። በተቻለ መጠን ኦአርኤሙን መጠቀም መቻል አለብን። ሮል ቼክ ማድረግ መቻል አለብን። ይሄንን ኩዌሪ ማን ነው ረን የሚያደርገው ብለን መወሰን መቻል አለብን። ከስተማይዜሽን ስንጽፍ ምናልባት ኤስኪኤል ስቴትመንት እንግዲህ በእኔ ተሞክሮ
መጻፍ የሚያስፈልግበት ምክንያት በጣም ጥቂት ናቸው። በጣም ውስብስብ የሆነ ስቴትመንት ካጋጠመን በተለይ አንዳንዴ በጣም ውስብስብ የቢዝነስ አናሊሲስ የምንሰራ ከሆነ ኤስኪኤል ዳይሬክትሊ የምንጽፍበት አጋጣሚ ሊኖር ይችላል። እንደዛ አጋጣሚ ሲኖረንም እንግዲህ ፓራሜተሮች መጠቀም፣ ፓራሜተራይዝድ የሆኑ አትሪቢዩቶችን መጠቀም፣ ስቶርድ ፕሮሲጀር መጠቀም፣ ሌሎች አማራጮችንም መጠቀም መቻል አለብን። ሌላ ያንን ኩዌሪ ግን ማን ነው ኤግዚኪዩት የሚያደርገው? የትኛው ሮል ነው? አድሚኑ ነው? የአይቲ ባለሙያ ነው? የፋይናንስ ባለሙያ ነው? ማን ነው ኤግዚኪዩት የሚያደርገው ያንን ኤስኪዩኤል ስቴትመንት ብለን ሮል ማየት መቻል አለብን። ፕሪቪሌጅ ማየት መቻል አለብን። አብዛኛውን ጊዜ ግን በእኔ ግምት 90%ን ኤስኪኤል ስቴትመንት የምንጽፍበት ምክንያት አይኖርም። ኦአርኤሙን ነው የምንጠቀመው። ፍራፒ ዶት ጌት ዶክመንት እያልን ኦአርኤሙን ተጠቅመን ማኒፑሌሽን መስራት ስለምንችል እሱ ባይ ዲፎልት ፍራፒ ፍሬምወርኩ ራሱ ሴኪዩር ያደረገው ስለሆነ እሱኛውን አማራጭ ብንጠቀም የተሻለ ነው። ግን አንዳንድ ጊዜ በተለይ ቢጊነር ሌቭል ላይ ባለማወቅ ባለማስተዋል ሊሆን ይችላል ኤስኪኤል ስቴትመንት ሲጻፍ ብዙ ጊዜ አስተውላለሁ። ዳይሬክትሊ እሱ ሪከመንድ አይደረግም ፍራፒ ላይ ማለት ነው። ኦአርኤሙን ኦብጀክት ሪሌሽናል ማፐሩን እሱን ተጠቅመን ብንጽፍ የተሻለ አማራጭ ነው። 10ኛ ላይ የምናገኘው ሚስቴክ ደግሞ ብዙ ጊዜ ከኤንቫይሮንመንታል ቫሪያብል ማኔጅመንት ጋር የተያያዘ ነው። ፍራፒ መልቲቴናንት ፍሬምወርክ ነው። መልቲቴናንሲ ሰፖርት ያደርጋል እና ከዛ ጋር ተያይዞ ኢንቫይሮንመንታል ቫሪያብል ሜንቴን ማድረጉ ራሱን የቻለ ሂደት አለው። ብዙ ዴቨሎፐሮች ግን ብዛት ጊዜ ሰንሲቲቭ የሆኑ ዳታዎችን ራሱ ዳታቤዝ ላይ ሲያስቀምጡ፣ ሬዲስ ላይ ሲያስቀምጡ አስተውላለሁ እና ያም ስህተት ነው። በተቻለ መጠን ምንድነው ማድረግ ያለብን? ኢንቫይሮንመንታል ቫሪያብሉን አቲላይዝ ማድረግ መቻል አለብን ማለት ነው። በጣም ሰንሲቲቭ የሆኑትን የዴታቤዝ ክሪዴንሻል፣ የአድሚን ክሪዴንሻሎች በተቻለ መጠን ኢንቫይሮንመንታል ቫሪያብሉ ላይ ብናስቀምጠው የተሻለ ነው። ብዙ ጊዜ ኢንቫይሮንመንታል ቫሪያብሉ እዚህ ፋይል ውስጥ ነው የሚቀመጡት። ይህንን ታውቁታላችሁ ብዬ ገምታለሁ። ሳይቱ ስትገባላችሁ ሳይት ውስጥ ሳይት ኮንፊግ የሚለው ይሄ ኢንቫይሮንመንታል ቫሪያብል ነው። ስለዚህ ኮዳችንን ፑሽ በምናደርግበትም ሰዓት ይሄ ኦልሬዲ ጊት ኢግኖር ውስጥ ገብቷል። ፍራፒ ባይ ዲፎልት ይሄንን ብላክ ሊስት ስላደረገው ወደ ጊታብም ይሄ ፑሽ አይሆንም ማለት ነው። ስለዚህ ይሄ ለእያንዳንዱ ሳይታችሁ መልቲቴነንስ ሳይት ሊኖራችሁ ስለሚችል እንደ ኢንቫይሮንመንታል ቫሪያብል ያጋጥማቸዋል ማለት ነው። ነገር ግን አንዳንድ ጊዜ ምንድነው ዴታቤዝ ላይ ኢንክሪፕት ተደርገው መቀመጥ ያለባቸው ነገሮችም ሊያጋጥሙን ይችላሉ። እንደዛ አይነት ነገር ሲያጋጥማችሁ ግን ምንድነው ማድረግ ያለባችሁ? ወደ ዴታቤዛችሁ ከመላካችሁ በፊት ኢንክሪፕት አድርጋችሁ ማስቀመጥ አለባችሁ ማለት ነው። ለምሳሌ ለሴ ቅድም የሰራ ነው ላይ ይህን ዶክ ታይፕ ከስተማይዝ እንበለውና እዚህ ጋር ለምሳሌ ሌሴ ከሰርድ ፓርቲ ኤፒአይ ጋር ኢንተግሬት እያደረግ ነው ብለን እናስብና ኤፒአይ ኪ እና ሴክሬት ኪ ያስፈልገናል ብለን እናስብ። እነዚህን ዳታዎች አሁን ጀስት ስትሪንግ አድርጌ ባስቀመጣቸው እንግዲህ ዴታቤዝ ላይ ፕሌን ቴክስት ሆኖ ነው የሚቀመጡት ማለት ነው። ስለዚህ ይሄ አይመከርም፣ አደጋም ሊኖረው ይችላል። ስለዚህ ምንድነው ይሄን ማድረግ ያለብኝ? ኢንክሪፕት አድርጌ ነው ማስቀመጥ ያለብኝ። ይሄን ኢንክሪፕት ለማድረግም ምንም ሃርድ ኮድ ማድረግ አይጠበቅብኝም። ምንድነው ማድረግ ያለብኝ? ይሄንን እዚህ ጋር ፊልዱን ፓስወርድ ማለት ነው የሚጠበቅብኝ። ይሄ ፓስወርድ የሚለው ዴታ ታይፕ ምንድነው? ፍራፒ ላይ ኢንክሪፕት አድርግልኝ ማለት ነው። ጀስት ኢንክሪፕት አድርግልኝ ብዬ ሪኬስት ለማድረግ ይሄንን ዴታ ታይፑን ፓስወርድ አድርገዋለሁ ማለት ነው። ስለዚህ አሁን ይሄ ምን ሆኖ ነው የሚቀመጠው? ኢንክሪፕትድ ሆኖ ነው የሚቀመጥልኝ ማለት ነው። እዚህ ጋር አሁን ብታዩት ሌትስ ሴይ እነዚህ እዚህ ጋር እንደምታዩት አሁን ኢንክሪፕት ሆኖ ነው የሚቀመጡልን ማለት ነው። ስለዚህ እንደዚህ ቀላል ዘዴዎች ስላሉ ብዙ ጊዜ እነዚህንም ልዩነቶች ማስተዋል መቻል አለብን። ኢንቫይሮንመንታል ቫሪያብላችንን በደንብ ማስተዋል መቻል አለብን። ለምሳሌ እዚህ ዶክ ታይፕ ላይ በጣም ብዙ ነገር ኢንተግሬት የምታደርጉ ከሆነ የብዙ ደንበኞች ዳታ ኢንተግሬት እያደረጋችሁ እያንዳንዱ ደንበኛችሁ ደግሞ በጣም ውስብስብ የሆነ ኢንቫይሮንመንታል ቫሪያብል ሊኖረው ይችላል፣ ሴክሬቶች ሊኖሩ ይችላሉ። ስለዚህ እነዛን ነገሮች ራሱ ስቲል ወደዚህ ወደ ኢንቫይሮንመንታል ቫሪያብላችን ላይ ሴቭ ስናደርግ ኢንክሪፕት ብናደርገው ይመከራል ማለት ነው። ሶ ምናልባት
የዚህ ጋር እንደምታዩት የኢንክሪፕሽን ኪ አለ። ይሄ ሃሽ አለ። ይሄንን ነው እንደ ኢንክሪፕሽን ዲክሪፕሽን ኪ የሚጠቀመው ፍራፒ። ይሄንን እንግዲህ ራሳችሁ ሴኪር በሆነ መልኩ ሪክሪት እያደረጋችሁ መጠቀም መቻል አለባችሁ። ነገር ግን ይሄንን ምናልባት ሎዝ ካደረግነው ወይንም ይሄንን ከረሳ ነው ኢንክሪፕት ያደረግነው ያው ዲክሪፕት ማድረግ ሊከብደን ይችላል። ስለዚህ ኢንቫይሮንመንታችንን በጥንቃቄ ማኔጅ ማድረግ መቻል አለብን ማለት ነው። ሚስቴክ ነምበር 11 11ኛ ላይ የምናገኘው ሚስቴክ ብዙ ጊዜ እኔ የማስተውለው ደግሞ ማይግሬሽን ስትራቴጂ አለመኖር ነው። ለምሳሌ ዛሬ ላይ እኔ እንደ አንድ ባለሙያ ወይንም አንድ ስታርታፕን ወክዬ የአርፒ ኢምፕሊመንት የሚያደርግ ካምፓኒን ወክዬ ለአንድ ክላይንት የአርፒ ኢምፕሊመንት በማድረግበት ሰዓት የአንድ ሶፍትዌር ኢምፕሊሜንቴሽን ላይፍ ሳይክልን የማልከተል ከሆነ ከዛ ውስጥ ደግሞ ዴታ ማይግሬሽን እንዴት እንደሚሰራ ካላቀድኩበት አሁን አላስፈላጊ ችግር ሊያጋጥመኝ ይችላል ማለት ነው። በጣም ሄዴክ ሊመጣብኝ ይችላል። አንደኛ ለምሳሌ ለዚህ ክላይንቱን ኤቢሲ ብንለው ለኤቢሲ ለሚባል ክላይንት የአርፒ ኢምፕሊመንት ሳረግለት እኔ የአርፒውን ኢምፕሊመንት ከማድረጌ በፊት ያሉት ዳታዎች ምን ላይ ነው የተቀመጡት? ሌላ ሶፍትዌር ላይ ናቸው ወይ? ፒሽትሪ ላይ ነው ወይ? ወይም ሞደርን የአርፒዎች ላይ ደግሞ ናቸው ወይ? ያ ቀጥታ ወደ የአርፒ ኔክስት ኢምፖርት መደረግ ይችላል ወይ? ማይግሬት በቀላሉ መሆን ይችላል ወይ? ይሄንን ላስብበት ይገባል። ሌላ ደግሞ ሌሴይ ዛሬ ላይ አንድ ስሞል ቪፒኤስ ላይ ዲፕሎይ ያደረግንለት ለክላይንቱ ነገ ፓወርፉል የሆነ ቪፒኤስ ላይ ወይም ቤርሜታል ላይ ደግሞ ዳታ ማይግሬት አድርጎልኝ ወደ ሌላ ሰርቨር ቢለን ወይ ደግሞ ሰርቨሩ ብልሽት አጋጥሞት ራሱ አንዳንዴ ማይግሬት ልናደርግ ይችላል። እንደዛ አይነት ነገሮች ቢመጡስ እንዴት አድርጌ ነው ማይግሬት ማድረግ የምችለው ብዬ ይሄን ምንም አይነት ከስተማይዜሽን ኢምፕሊሜንቴሽን ከመጀመሪያ በፊት ላቅድበት ይገባል ማለት ነው። ባክአፕ የምወስድ ከሆነ ዲዛስተር ቢያጋጥመኝ እንዴት ነው ሪከቨሪ የምሰራው? ዲዛስተር ሪከቨሪውን እንዴት ነው ሃንድል የማድረገው? እኔ የሰራሁትን ስራ ከስተማይዜሽን ወይንም ከስተም አፕሊኬሽን ዴቨሎፕመንት ለሌላ ዴቨሎፐሮች ደግሞ ለኮላቦሬሽን እንዴት ነው ሼር የማደርጋቸው? አንድ ሰርቨር ላይ የሰራሁትን ፕሮዳክሽን ሰርቨር ላይ ራሱ አንዳንድ ጊዜ ኩዊክ ፊክሶች አጋጥመውን ሞዲፊኬሽን ወይ ልንሰራ እንችላለን። እንደዛ አይነት ነገሮች ካጋጠሙንስ እንዴት አድርገን ነው ያንን ነገር ሞዲፋይ የምናደርገው ሃንድል የምናደርገው የሚለውን ልንጨነቅበት ይገባል ማለት ነው። ስለዚህ ኢምፕሊሜንቴሽን ከመጀመራችን በፊት ሁሌም ዴታ ማይግሬሽን ስትራቴጂ ቢኖረን ይመከራል ማለት ነው። አንዳንድ ጊዜ ደግሞ የሚያጋጥሙን ኦቨር ከስተማይዜሽን ናቸው። ከልክ በላይ ከስተማይዝ ማድረግ ምናልባት ይሄ እንደ ኢሹም ባይሆን ብዙ ጊዜ ግን አላስፈላጊ ቢሮክራሲ ይዞ ይመጣል። ምናልባት አንዳንድ ባለሙያዎች በጣም ውስብስብ የሆነ ቲም ሲሰሩ አያለው። በጣም ውስብስብ የሆነ ሰርድ ፓርቲ ላይብረሪ ሲጭኑበት አያለው። ብዙዎቻችን አሁን ላይ በኤጀንቲክ የሆኑ የእነዚህ የኮዲንግ አሲስታንቶች ኤጀንቶች ስለምንጠቀም እነሱም አላስፈላጊ ከስተማይዜሽን በጣም ኦቨር ከስተማይዝ ሊያደርጉብን ይችላሉ ሲምፕል ነገሮችን እና ሁሌም ከስተማይዜሽን ከመስራታችን በፊት ምን ብለን ማሰብ መቻል አለብን? ይሄ ከስተማይዜሽን ሬሌቫንት ነው ወይ ብለን ማሰብ መቻል አለብን ማለት ነው። ሌላ ብልጥ መሆን አለብን። ብልጥ መሆን ያለብን የቱ ጋ ነው? የአርፒ ኔክስትን ለምን እንደመረጥነው ሁሌም ማሰብ መቻል አለብን። ፉሊ ኦፕን ሶርስ ስለሆነ ነው። ምንም አይነት ሂድን ኮስት ስለሌለበት ነው ዋናው ምክንያት አይደለም። ምንም አይነት ሂድን ኮስት የለውም። አክቲቭ ኮሚኒቲ አለው። ፉሊ ኦፕን ሶርስ ነው። ላይሰንሱ ጂፒኤል ነው። እንደፈለገን መሸጥ መለወጥ እንችላለን። ፍሬምወርኩም እንደዛው ነው። ስለዚህ ይሄንን አድቫንቴጅ በየጊዜው መጠቀም መቻል አለብን። ለምሳሌ አሁን ከጥቂት ወራት በኋላ ፍራፒ ቨርዥን 17 ይለቀቃል። በጣም ብዙ ለውጦች አሉት። የሚገርም ለውጦች አሉ። እነዛን ለውጦች እኔ በቀላሉ ፑል ማድረግ እችላለሁ ወይ ነው። በቀላሉ አሁን ያለኝን የአርፒ በቀላሉ ወደዛ አፕዴት ማድረግ እችላለሁ ወይ ነው። ስለዚህ ከስተማይዜሽን እዚህ ጋር ትልቁ ሚና ይጫወታል። ከስተማይዜሽን እነዚህን እስካሁን ያየናቸውን 12 ሚስቴኮች እንግዲህ ኦቨርካም ካላደረገ ያንን አፕዴት ወይንም አፕግሬድ ሚስ ልናደርገው እንችላለን ማለት ነው። ስለዚህ ከስተማይዜሽናችን ሁሌም ፕሮፌሽናል መሆን መቻል አለበት ማለት ነው።
ሌሎች በጣም ብዙ ሚስቴኮች ሊኖሩ ይችላሉ። እኔ ግን ለጊዜው እንግዲህ በእኔ ተሞክሮ አይደንቲፋይ ያደረኳቸው እነዚህ 12 ሚስቴኮች ናቸው ማለት ነው። እንግዲህ ሌሎች ነገሮችም ሌሎች ቶፒኮችም ሲኖሩ ወደፊት ሼር የማደርጋችሁ ይሆናል። እንግዲህ ለዛሬ ያስኳቸው የኢአርፒ ኔክስት ከስተማይዜሽን ላይ ሊያጋጥሙ የሚችሉ ስህተቶች እነዚህ ናቸው። እንግዲህ ስላዳመጣችሁኝ ከልብ አመሰግናለሁ። ወደፊትም ሌሎች ቶፒኮችን እየያዝን የምንቀጥል ይሆናል። እነዚህ ኮንቲኒየስ ዌቢናሮች ይኖረናል። እስካሁን እንግዲህ ያየናቸው ዌቢናሮች ቲፖች ናቸው። ጀስት አንዳንድ ሳምፕል ቲፖች ናቸው። ምናልባት በኢትዮጵያ ከአዲስ ዓመት ጀምረን ግን ኤቭሪ ዊክ ወይንም ቱ ዊክ እንግዲህ ስኬጁሎችን አሬንጅ አድርገን ኮንቲኒየስ የሆኑ ዌቢናሮች ይኖሩናል። ከስቴፕ ኤ እስከ ስቴፕ ዜድ ድረስ የሚሄዱ ከፋንክሽናልም አንፃር ከቴክኒካልም አንፃር ቶፒኮችን እየመረጥን እዛ ቶፒኮች ላይ እንግዲህ ሀሳብ እየተቀያየርን ጥሩ የሆነ የኢአርፒ ኔክስት ኮሚኒቲ ኢትዮጵያ ውስጥ እንገነባለን ብዬ ተስፋ አደርጋለሁ። ስላዳመጣችሁኝ አመሰግናለሁ። መልካም